አሪፍ ጊዜ ነው ምናምን ብላን ነበር። በጣም ለእኔ ሰቀቀን ነበር ማለት ይሄ ኢኮሜርስ ላይ እቃ ስታዝ እኮ አለ አይደለ? የገዛውን እቃ ካልተስማማ በ24 ሰዓት መመለስ የምችልበት እኔም 24 ሰዓቴን ተጠቅሜ ወሳፕ እንዴት ናችሁ? እንደምን አላችሁ ይላል። ተጠፋፍተናል። ጓዶች ሰው ሲጠፋ ምንድን ነው ምን ተፈጠረ ምን ነው አይባልም ግን ያሉናል ብለውናል በሚገባ። እንዴት ናችሁ? በሰከንዴት አፕዴት ተመልሰናል። ሰላማችሁ ይብዛ። ዛሬ እህታችንም ወንድማችንም መስመር ላይ ይገኛሉ። በደስታ ፈርቸቸስ ያለ ታሪክ እንሰማለን ብለን እናስባለን። እስኪ የዛሬ ፍቅራችሁን አይተን በቀን አሁን ለመስራት ቆርጠናል። የዛሬ ፍቅር አሳዩን እስቲ። መቻችሁ። ሰላም እህታችን፣ ሰላም እንደምን አለሽ? እግዚአብሔር ይመስገን። እንግዲህ እስኪ ቆይ ግን ታሪክሽን ከመናገርሽ በፊት ማሞስ ፕላንድድ የሚባል ነገር ታውቂያለሽ? ማሞስ ፕላንድድ አላውቀውም። በቃ አሁን እሷን ስሟን ይዘሽና ድጋሚ እንጠይቅሻለን ምን እንደሆነ እንነግርሻለን። አሁን ታሪክሽን ንገሪኝ እስኪ እባክሽ። እስኪ ወደ ታሪክሽን ንግባ። እስኪ አጠር መጠን ባለመልኩ ለእኛና ለተከታታዮቻችን አድማጮቻችን ታሪክሽን ንገሪኝ። ከልጁ ጋር ሶሻል ሚዲያ ላይ የተዋወቅ ነው። ከዛ ናይት በጣም ጥሩ ልጅ ነው። አንድ ዴት ወጣን። ከዛ ደስ ይል ነበር በጣም። ከዛ ግን ኢቭን ለቀጣይ ዴት ቀጠሮ ይዘን ሮብ እንገናኛለን ምናምን ተባብለን ጸጥ አለ፣ ጠፋ። አየሻ ሮብ ብቻ ማለትሽ ነው። በጾም ዕለት አይደለም ሮብ ስንት ዓመተ ምህረት ላይ የሚለውም አልተነጋገሩማ። እና እህታችን አንቺ የምትጠረጥሪው የምታስቢው ነገር ይኖራል? ይሄ ሊሆን ይችላል ጥሩ ጊዜ ካሳለፍሽ ይሄ ሊሆን ይችላል ምክንያቱ ይሄ ሊሆን ይችላል ብለሽ የምታስቢው ነገር አለ? አይ እኔ ምንም አልገባኝም ለምን እንደጠፋ። ያስደበርሽው ነገር አለ ወይስ እሱ የደበረው ነገር አለ ብለሽ የምታስቢው? በጣም አሪፍ ጊዜ ነበር ያሳለፍነው በጣም። ኦኬ በቃ ስለዚህ ከዛ ጭራሽ ቀጣይ እንገናኛለን ስትዩም ተስማምታችሁ ቀጠሮን ተያይዛችኋል። ከዛ በኋላ ነው አራው የእሱም ሀሳብ ነበር እንገናኛለን ምናምን ተብለን ተነጋግረን ነበረ። ከዛ በኋላ ግን ጠፋ። በቃ አልደወለም፣ አያነሳም ምናምን። ከዛ በኋላ በጣም ነው። ስለዚህ እንጠይቀው እንደውለት ለሱ አንቺ መስመር ላይ ጠብቂ። ምንድን ነበር ቅድም ያልንሽ ስም? በጣም እናዝናለን። ለማንኛውም መስመር ላይ እየጠበቅሽ የምናወራው ነገር አለ። ስሚን ማሞስ ፕላንትድ ይላል። ማሞ ማለት ያበዱ ሽቶዎችን የሚያመርት ኢትዮጵያውያን ናቸው። ማሞ ቁጭ የሆነን ተረት ላይ የምናውቀው ማሞ እንዳይመስላችሁ አሁን ያለው። ተቀልዳላችሁ እንዴ? ማሞ ማለት ፐርፊውሞችን ፓሪስ ላይ ነው የሚያስመርቱት። ከዛ በኋላ ሄድኳርተራቸው ያለው ዱባይ ነው። ኢንተርናሽናል ብራንድ ናቸው። በጣም አስደሳች። ሳውዲ ላይ ብራንች አላቸው። ኢትዮጵያ ውስጥ 2 ቦታ ብራንች አላቸው። የትና የት? ጀማ ህንፃ መስቀል ፍላወር ጀማ ህንፃ እና ቦሌ ደግሞ ግራውንድ ላይ ነው። አስደሳች ሽቶ ነው ያላቸው። ከምር እኔም ወስጃለሁ፣ እሱም ወስዷል። በጣም ያበዱ ሽቶች ናቸው። ይመቻችሁ። አንተ ንገሪያቸው እስኪ ስለ ሽቶ እውቀቱ ያለሽ አንቺ ነሽ። በጣም የሚገራርሙ ሽቶዎች አሏቸው። እሑድ አይነት ሽቶዎች ከፈለጋችሁ የሚገራርሙ ሽቶዎች ላይክ ይሄ ስፓይሲ ሽቶዎች ይሄ አሁን እራት ይዛ ስትወጣ ምናምን ኢዲፒ ምናምን ሌሊት እያልክ አሁን ከተስማሙ ለዴታቸው እኔ ይሄንን ልሰጣቸው ወስኛለሁ። የናቲ ሽቶ ነው ግን አዎ ቢሆንም ልሰጣቸው ወስኛለሁ። ጋይስ ፍቅር ስጡን። አይደለም የኔ ነው ከፈለጉ ወይ ለአንድ ዴት ትሻረግለት በቃ ይኸውልሽ ቴክዩር ተደርጓል። አንድ ዴት ያበደ ሽቶ እንግዲህ ወደ ደውለት ከ30 ደቂቃ በኋላ ፋይናሊ ጠርቷል። ሄሎ ሰላም ነው? እግዚአብሔር ይመስገን ሰላም ነው። ጉንፋን እያንጨቋለልህ ነው መሰለኝ። ምን አልከኝ? ጉንፋን እያንጨቋለልህ ነው መሰለኝ። አው ጉንፋን ይዞኝ ነው። ማን ልበል አባ? እሺ አባቴ በጣም አሪፍ። ስለዚህ አሁን እኛ እንቆቅልሽ ከሚባል ቲክቶክ ነው የምንደውልልህ። እኔ ከይማት እባላለሁ። እንቆቅልሽ? አዎ
እሺ ከይዋት እና ምንድነው ታውቀናለን? እኔ እንጃ ብዙም አይደለሁም ቲክቶክ ላይ ግን ምንድነው በመጀመሪያ እግዚአብሔር ይማርሽ ከባዱ ያዘ አሜን እግዚአብሔር ያክብርልኝ። ተረዳኸዋል አንተ የሰሞኑን አየሩን በጣም ስለተረዳኸው ነው። ነውለል ነበር ያደረገኝ ይቅርታ አመሰግናለሁ። ችግር የለም ወንድማችን። እኛ የምንሰራው ቲክቶክ ላይ እስቲ አንተ አስረዳው። ቲክቶክ ላይ በቃ ሰዎች ተገናኝተው ቀጣይ ለመገናኘት ሲሞክሩ ካልቻሉ ማግኘት ካልቻሉ አንድን ሰው ለእኛ ይደውሉልናል። አለን አባቴ ተሻለው ቹንግ ፈውሰዋል። ይመች አባቴ። ስለዚህ እና አሁን እጃችሁ ከምን ካልካን እንግዲህ ወደ ጉዳዩ ልንገባልን ነው። እሺ ስለዚህ አሁን እንትን እሺ በረች ደውሉለት ያለችን በቃ አንድ ዴት ወተናል። ጥሩ ነበረ። ከዛ በኋላ ጥሩ ጊዜ ያሳልፈናል። እንደውም በጣም ደስ የሚል ልጅ ነው። ጉንፋን ሳይዘው በፊት ነው ያገኘችው። ደስ የሚል ልጅ ነው ምናምን ጉንፋን አጋብቶብኛል አላለችንም እና ጥሩ ጊዜ ነው ያሳለፍነው። ግን በምን ምክንያት እንደዘጋኝ አላወቅኩም። ጥሩ ልጅ ነው፣ ደስ የሚል ልጅ ነው። እስኪ ምክንያቱን ጠይቁልኝ ብላናለች። በተቻለ ግን አጠር ማድረግ እንችላለን። ምሳም አልበለውኝም ገና ልወጣ ነበረ። በቃ ባጭሩ ንገረን። ማወቅ ስለፈለገች ነው። አብሽር ምን መሰለህ ቲንደር የሚሉት ላይ ተገናኘን። እንዴት ደስ የምትል ልጅ መሰለች። መጀመሪያ ላይ ያየሁት ፕሮፋይሏን። ከዛ ሸበሌ ሆቴል ተቀጣጠርን። ሄድኩኝ፣ ቁጭ ብዬ ጠበቅኩኝ። አንተ በካሜራ አይደለም በጠረባ የማይነሳ ፊት የሆነች ልጅ ይዛ መጣች ማለት ነው። ከዛ ተቀጣጥረን ነበር እንደዚህ ምናምን። ደነገጥኩኝ በጣም የማላውቀው ፊት። አንተ ኮምፕሊትሊ ካትፊሽ ነው የተደረግኩት። በቃ ካትፊሽ በስነ ስርዓት። አይ ኮኮመን ላይ ላስት ሚኒት ኮንፈርም እንዲደረግ ጠብቄ ነበረ። ማለት አልነበረም ግን ትጠብቃለህ አትሊስት ናቹራል ነውና። ከዛ እንደዚህ ምናምን ምንም በቃ ግራ ገባኝ። ሳቄ መጣም እዛ ጋር በቃ ምን እንደማደርግም አልገባኝም። በጣም በቃ የማይገናኝ ነገር ነው የምታወራው ልጅቷ። እንደ አሪፍ ጊዜ ነው ግን እኮ ብላን ነበር። አሪፍ ጊዜ ነው ምናምን ብላን ነበር። በጣም ለእኔ ሰቀቀን ነበር ማለት ነው። ሰቀቀን ነበረ ጊዜ ነበረ። ከዛም በቃ የሚታለፉ አልፎ ምናምን እንደ አጋጣሚ ከጓደኛዬ ጋር ከሰዓት ቀጠሮ ነበረኝ። እሱን ሰርዤ ነበረ ወደ እሱ የሄድኩትና ጓደኛዬ ጋር ተገናኝተን ይባስ ብሎ ደግሞ እሱን አግኝቼው እንዴት ነበር ምናምን የጠጣ ነው ምናምን ሲለኝ ስለሎ እንዲሁ ስናወራ እንደዚህ ብዬ ስለ ልጅቷም ስነግረው ምን ስለው እስቲ ፎቶ ተባባልን። ጭራሽ ከእሱም ጋር እንደዚህ አይነት ኬስ ተፈጥሮ ነበር። ራሷ ልጅ ጓደኛዬን እንደዚህ አድርገው እንደው ጊዜ ኖሮን እሱንም ጨምሬው ይሄን ታሪክ ብናወራው ብንጫወተው ደስ ይለኛል። አይ እሱን ድራፍት እየተገባበዝና ወንድማችን ስማኝማ እንደዛ ስትለኝ ደነገጥኩኝ፣ በጣም ደነገጥኩ። ይሄ ኢኮሜርስ ላይ እቃ ስታዝ እኮ አለ አይደለ የገዛውን እቃ ካልተስማማ በ24 ሰዓት መመለስ የምችልበት እኔም 24 ሰዓቴን ተጠቅሜ ወደ ነበር አይ እና ስለዚህ በቃ አይ ኦንላይን ላይ ያየሁት ቆይ አሁን ጥያቄ ያለኝ ላንተ ወንድማችን እንዳመመህ አውቃለሁ። ይቅርታ ግን አሁን ያገኘኸው ጓደኛ በዛ ጊዜ ነው ወይስ ከዛ በፊት ነበረ አብረው ዴት የወጡት? ኧረ ቀናቶች በፊት አለኝ ጭራሽ። ቲንደር ላይ ያለ ሰው አንደርስታንድ። አዎ ሽሩሩም አትፈልግም። በቃ እስኪ ግን ይቅርታ ወንድሜ እውነት ለመናገር መስመር ላይ ያለች እስኪ ስሙን ጥራው። አይ ስሙን ጥራውና እውነት ነው አይደለም የሚለውን እሷ እንድታወራ ስሙን ጥራው እስኪ። አሁን ይሄንን ሰዓት ልታረዝሙብኝ ነው። ችግር የለም ማሳጠረን ነው እንትን የምንለው ችግር የለም። ስሙን ጥራው ልልኝ እስቲ ያለሽ ይበላ። እሺ እህታችን ሰምተሻል? እውነት ነው የሚወራው ነገር? ዘግተዋለች። አይ አንደርስታንድ በቃ እሺ። ስለዚህ ያንተ ምክንያቶችህ ከጓደኛ ጋር ዴትም ወጣለች፣ ከዛ ደግሞ
እንትን ሆናለች ነው። በጣም ካትፊሽ ከባድ ካትፊሽ ነው የገጠመኝ ወንድሞች። በቃ እንግዲህ አሁን ይኸው የጽንሰ ሀሳቡን የፕሮግራም ወደ ካትፊሽ ልታስቀይረን ነበር። አይ ይሁን በቃ ፒስ። እንግዲህ ስለዚህ ሌላ ዴት የምትወጣ ከሆነ እንትን ልንል ነበረ እንጋብዛቸዋለን። ስለዚህ ፈቃደኛ ነበር አውቃለሁ። እናንተ እንዲል አውቃለሁ። እናት ግን ይቅር ግድ የላችሁም። ይቅር አይ ኦነስቲ ይበልጣል ከምንም። እሺ ይቅር ሌላ ጊዜ ግን ቲንደር ባትጠቀም ባይነን እኛው ይጠቀም። ግን ያው ቲንደር አጠቃቀምህን ሌላ ጊዜ በደምብ ቼክ እያደረክ ቢሆን አብሽር። እሺ ይመችሽ ብራዘር። በጣም ይመቻችሁ። ቴንኪው። እሺ አባት እግዚአብሔር ይማረ። ትኩስ ትኩሱን ጠጣ። ጥሬ ጥብስም በልበት። ስኒፕ ጥሩ ነው። ለጉንፋን ብቻ አይደለም እሱ። አብሽር ይመችሽ ማን ሰላም አሉ። እሺ ካትፊሽ አስቸግሯል። እስከ ዛሬ እየሰማን የነበረው እንደዚህ አይነት ነገር ወንድ ላይ ነበር። ወንድ ሁሉም ጾታ ያስተካክል። ሁለቱም ጾታ ማስተካከል አለበት። በጣም ከበድ ያለ ሲትዌሽን ነበር የተፈጠረው። ይሁን እንግዲህ እሷም ስሙን ጠርቶ ስትሰማው በቃ ማሞ ይላል። ማሞ ዛሬ ቀርቶባቸዋል ነገር አረ ስር ሰው እስቲ በቃ ማሞ አይጠፋም። በቃ ያበደ የማይታችሁ እንቆቅልሽ ይጎመራል፣ ያድጋል፣ ማሞም ያብባል። ማሞ ጋር ሄዳችሁ እንቆቅልሽ ነው ስትሉ ማለት ነው። ፓኬጆችም አሏቸው ምናምን ቅናሽም ነገር አስበውላቸዋል። ከእንቆቅልሽ ነው በሏቸው ሄዱና ማሞ ውስጥ ላይ ይሄን ቪዲዮ አሳዩአቸው። ይጎመራል፣ ያድጋል፣ ያብባል። ይመቻችሁ።